አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሮዳ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሰላም ሰላም። እንዴት ናችሁ? እኔ ጋር ሁሉ ሰላም፣ ክርስቲያን ወገኖቼም ሰላም ብያችኋለሁ። እና እንዴት ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እና ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እኛ የመዳም ቅመሞች የሚያይንም የለም፣ ሰብስክራይብ የሚያደርግንም የለም፣ የሚያበረታታንም የለም፣ የሚከታተልንም የለም። እናሳዝንም ግን በጣም ነው የምናሳዝነው። ለምን ብትሉ እኛ አበሾች ስንባል ወሬ እንወዳለን። ወሬው ደግሞ የሚመጣው ዝም ብሎ ወሬ የለም፣ የውሸት ወሬ፣ ውሸት ከሌ እንደዚህ ሆነች ከሌ እንደዚህ ሆነ ምናምን ያ ቦታ እንወዳለን፣ እናሳድዳለን። እኛ የመዳም ቅመሞች የራሳችን ልፋት፣ የራሳችን ሀሳብ፣ የራሳችን ነገር ተጠቅመን የምናቀርበው ነገር ማንም አያይንም፣ ማንም ቼክ አያደርግልንም። ምክንያቱም ወሬ የሌለበት ነፃ ከወሬ የጸዳ ነገር ማንም አይፈልግም። አበሻ በዚህ ጊዜ መደበሪያም ይሁን ምንም ይሁን ለመደበርም ይሁን እንጃ ወሬ በጣም እንወዳለን። ወሬ ያለበት ቦታ በደንብ እንከታተላለን፣ ላይክ ሼር እናደርጋለን። ወሬ፣ ዘፈን፣ ስድብ በቃ የሆነ ወሳኝ ያልሆኑ ነገሮች ቦታ እናበዛለን። አላህ ትዕግስትም ምስጠን አዳብም ምስጠን እንጂ ጥሩ ነገር የሆነ ነገር አንከታተልም። ለምን እንደሆነ እንጃ። ሁላችንም ነው ብቻ አንድ ሁለት ሰው ሳይሆን ሁላችንም ነን። ለና ትምህርት ያለበት ቦታ አንከታተልም። በጣም ከባድ ነው። እኛ የእኛንም መመዳም ቅመሞች አበረታቱን። እኔም በቻልኩት አቅም እሞክራለሁ ለማገዝ። ሰብስክራይብ እያደረጋችሁኝ ሰብስክራይባችሁን እመልሳለሁ ኢንሻአላህ። ሰብስክራይባችሁን እመልሳለሁ። ኮሜንት ላይ አስቀምጡ። ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። ቪዲዮ መቅረጽ ያው የሰው ቤት ስትሆኑ አይዲያም ጠፋችኋል። ቪዲዮ መቅረጽም ይከብዳል፣ በጣም ከባድ ነው። ግን የካሜራ ፊት ራሱ ቁጭ ብዬ ማውራት በጣም እየከበደ ነው። ለምን እንደሆነ እንጃ። ሌላ ሰው ቪዲዮ አስገብቼ ድምፄን ብቻ እንዳላስገባ ዩቲዩብ የሰውን ቪዲዮ አይወድም ምናምን ተባለ። ባለፈው ራሱ ዩቲዩብ ተከፍቶ እንደዚህ ካሜራ ፊት ቁጭ ብሎ መቅረጹ ከብዶኝ ማለት ነው። እንትን አደረኩ፣ የሰው ቪዲዮ ለቀኩ። የሰው ቪዲዮ ስለቅ በተዘጋ በሳምንቱ ተዘጋብኝ። ከዛ ሁለተኛ ይቅርታ ሲጻፍለት ነው ዩቲዩብ ላይ ተመልሶ ዩቲዩብ የተመለሰልኝ ማለት ነው። ይቅርታ ተጽፎለት ነው። እኔ በጣም እየከበደኝ ነው። እናንተም ደግሞ አበረታቱኝ፣ ላይክ ሼር አድርጉኝ፣ ሰብስክራይብ አድርጉኝ። የሰው ቤት ነው ያለነው። እኛ ዝም ብለን እንደተመቸን ቀርጸን ምን አድርገን ለመስራት አይመችም። ምናልባት ኢትዮጵያ እስከምንገባ ድረስ ቻላችን አሳድገን ሰዓታችን ሞልተን ምን ሆነ ምናምን ከሄድን ለአንዳንድ ነገሮች ያግዘናል ብለን አስበን እኛም ደግሞ እንደ ሰው እንሆናለን ብለን እየሞከርን ነው። ዩቲዩብ ከፍተናል እንሰራለን ብለን አስበናል። እና ውዶች ላይክ ሼር ሰብስክራይብ አድርጉኝ፣ አበረታቱኝ። ወዳችኋለሁ። በሌላ ቪዲዮ ተመልሼ እስክመጣ ደህና ቆዩልኝ።